لن نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بالبينات والزبر وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أما بعد، ودي TV إسلاما بروغرام تكتاتايوش ሳምንታዊው የደርስና የጥያቄና መልስ ፕሮግራም ነው ጀምሯል። ካሁን በፊት በፈትዋ ፕሮግራም ብቻ የምናቀርብ የነበረውን ፕሮግራም አሁን ከደርስ ጋር በማያያዝ ኢንሻአላህ አዲስ አሰራር ቀይረናል። ኢንሻአላህ ከኛ ጋር ቆይታ ታደርጋላችሁ። ምናልባት ጥያቄዎች በሚኖራችሁ ሰዓት የአቂዳ ጥያቄ ሲኖራችሁ ከአቂዳ ደርስ በኋላ ምላሽ ይሰጣል። የፍቅህ ጥያቄ ሲኖር ደግሞ ከፍቅህ ደርስ በኋላ ምላሽ የሚሰጥ ይሆናል። ኢንሻአላህ መጠየቅ ስትፈልጉ በዋትስአፕ እና በቴሌግራም አድራሻችን ጥያቄዎችን ኢንሻአላህ መጠየቅ ትችላላችሁ። አሁን የምንቀራው የአቂዳ ደርስ ነው። አቂዳውን የሚያቀርቡን ደግሞ ኡስታዝ መሐመድ ሙስጠፋ ናቸው። ኢንሻአላህ ከኡስታዝ መሐመድ ሙስጠፋ ጋር ቂራአት PDF የሚሆን መጽሐፉም ካለ ይዘን ቂራአቱን መከታተል መቻል ይኖርብናል። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ኡስታዝ አሁን የምንጀምረው የአቂዳ ደርስ ርዕሱ ምንድነው? የመጽሐፉ ርዕስ ቢስሚላህ ወሰለላሁ ወሰለም ወባረከ ዐላ ረሱሊላህ ወዐሊሂ ወሰህቢሂ ወመዋላ መባዕድ። የቲቪ ኢስላማ ፕሮግራም ተከታታይ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አልহামዱሊላህ አላሁ ጀለ ወዐዝ ሁላችንንም በያለንበት ጠብቆ በተለይ በስጋት ዘመን በኮቪድ ዘመን ረመዳንን በሰላም አስጨርሶ ከሸዋልም በኋላ ዳግም እንድንገናኝ ያበቃን አምላክ ከምንም በላይ ምስጋና ይገባው ብለን እንላለን። ባለፈው የረመዳን ወር ፕሮግራማችን ላይ አቅም በፈቀደ በተለያዩ ርዕሶችና በተለያዩ ፕሮግራሞች እየተገናኘን ነበር ያሳለፍነው። بفضلله ومنته عز وجل رمضان አሰናብተን ደግሞ አሁን ወደሚቀጥለው ፕሮግራማችን ተዘዋውረናልና ያአዳከ ፈድሉላሂ ዐለይና ያአላሁ ጀለ ወዐዝ ችሮታው ስለሆነ ለሱ የሚመጥነው ሰማይ ምድር የሞላ ምስጋና ይገባው ብለን ነው የምንለው። አላሁ ጀለ ወዐዝ እስካሁን ከሚፈራው ከሚወራው ጠብቆ እንዳደረሰን ካሁን በኋላ የቀረውን ሐያታችንን የሰላም የአማን የፍቅርና የአንድነት የጤንነት አላህ ያድርግልን እንብዬ እያልኩኝ ወንድሜ አብዱል ጀሊል ለጠየቀው ጥያቄ ይህንን አሰራር እንድቀይር ያደረገኝ አንድ ምክንያት ነው። ያ ምንድነው? ኤሮፕ አካባቢ የሚኖሩ ወንድምና እህቶች የሚያስፈልጋቸው የትምህርት አይነት የትኛው ነው ብሎ ማሰብ ማጤን ግድ ይላል። እንደምታወቀው ዲያስፖራ ላይ ያለው ህዝብ ሙስሊም ኢትዮጵያውያን የሆነው ከኢትዮጵያ በመንሄድበት ጊዜ የእውቀት እስላማዊ ግንዛቤያችን ውስን የሆነ ግንዛቤ ነው የሚኖረንና እዛ ከሄድን በኋላ የምናየው የምንሰማው ከቤተሰብ ከሀገር ከወገን ምናምን ስለራቅ የምትጠመድባቸው የሥራ አይነቶች ጓደኞች የምታነባቸው የምታደምጣቸው ነገሮች ወደ ዲኑ ዓለም የሚያዘነብሉ ይሆናል። ህይወት በራሷም ለብቸኝነት ብቻህን ሆነ የምትገፋት ህይወት ራሷ ከጌታ ጋር እንድትጠጋ በጣም ታስገድዳለች። ሁሌ ዱዓ እንድታደርግ የሚገጥሙህ ውጣ ውረዶች በሙሉ ዱዓ እንድታደርግ አላህ እንዲረዳህ እንድትጠይቅ ያስቸግራል። ያኒ ይገፋፋል ወደዛ። በዛ የተነሳ ብዙ ወንድምና እህቶች የመንፈስ እርካታና የልቦና ደስታ ፍለጋ የተለያዩ የዳዕዋ ፕሮግራሞችን በተለያዩ ቻናሎች እና በተለያዩ ሶሻል ሚዲያዎች ይከታተላሉ። በዚያው እየተከታተሉ ወደ ዲኑ ዓለም ይገቡና ብዙ ጊዜ በቲቪ ኢስላማም ይሁን በሌላ በኩል የሚጠየቁ ጥያቄዎች ውጭ ከመሄዴ በፊት ለአመታት አልጾምኩም ነበር፣ ለአመታት አልሰገድኩም ነበር ምናምን የሚሉ ጥያቄዎችን ታስታውስ እንደሆነ እናነሳ
ያነሱልን ይልኩልን ነበርና ያንን በመታይበት ጊዜ ብዙ ሰው ስለ እስልምና ሃይማኖት ጥልቅ የሆነ መሰረታዊ ግንዛቤ የለውም ማለት ነው። መሰረታዊ ግንዛቤ ያሌለው ማህበረሰብ ለአብዛኛው ማለት ነው ሁሉም ማለት አይደለም ላሌለው ማህበረሰብ መሰረታዊ የሆኑ ደርሶችን አቅርተህ ስታበቃ ለነሱ የሁሉ ቀን ከህይወታቸው ጋር ትስስርነት ያላቸውን ደርሶችን አቅርተህ ስታበቃ ከዚያ ደርስ ጋር ተያያዥነት ያላቸውን ምላሽ መመለሱ ሁለት ጠቀሜታ ይኖረዋል። አንደኛ ደርሱን እንዲያገኙት ታደርጋለህ ትምህርቱን እንዲያገኙት ታደርጋለህ ቤዝ ነው የመነሻችን ነውና ሁለተኛ ደግሞ ለጥያቄያቸው ምላሽ በዛው ተሰጣለህ ተያያዥነት ላላቸው ጥያቄዎች فلذلك በተለይ ባለቤቴ ፈጀዛላሁ ኸይረን ደስ የሚል አስተያየት ነው የሰጠች አሜሪካ ነው ፕሮግራሙን ተከታተለዋለች በብዛት አሜሪካ የሚኖሩና አውሮፓ ምናምን የሚኖሩ ናቸው ቲቪ እስላማን የሚከታተሉ ኢትዮጵያ ውስጥ ገና አልታወቀም የማሳወቁ ስራ ኢንሻአላህ ይሰራበታል እና እኛ መሰረታዊ የሆኑ ነጥቦችን ገና አላወቅንም ፈትዋው ጥያቄዎች ለሚልካቸው ጥያቄዎች የምትመልሰው ምላሽ እንዳለ ሆኖ ስለ ተውሂድ ብታቀራን ስለ ፊቅህ ብታቀራን ስለ ሐዲስ ብታቀራን ትናንሽ ኪታቦች ብታቀራን የሚል ሐሳብ ያመጣችልኝ ጊዜ አስበው ስለነበር በጣም ነው ምንም አስተያየት ማልቀበልበት አስተያየት ነው ሆነኝ ሌላ አስተያየት ማልቀበልበት አስተያየት ነው ሆነ فلذلك አንደኛ ከቤት መምጣቱ ደስ ይላል ከባለቤት እንደዚህ አይነት ገንቢ የሆነ አስተያየት መምጣቱ ደስ ይላል ሁለተኛ ደግሞ የመጣው አስተያየት በጣም ትክክለኛ የሆነ አስተያየት ነው ሳውዲ አረቢያ ብዙ ኖር ያለው ውጭ ካላቸው ሰው ጋር ብዙ ግንኙነት አለኝ ያለንን የውቀት ደረጃ ከሚነሳው ጥያቄ መገመት ይችላል እዚህ ግባ የማይባሉ ጥያቄዎች በጣም አንገብጋቢ ጥያቄ ነው ብሎ ከውጭ ደውልላ አንተ ጋር ጥያቄው ሲጠይቆ ለመመለስ ተጠብቃለህ ምንድነው የሚጠይቀው ብለህ ጥያቄውን ሲጠብቅ የሚጠይቀው ጥያቄ ወረደ ይሆንባል ያ ማለት በአንተ አመለካከት ነው የወረደው እንጂ በእነሱ በጣም ከባድ ነው that means መሰረታዊ የሆነ ነገር የላቸውም ማለት ነው አንዳንዶቹ فلذلك ለምንድነው የጥያቄና መልስ ብቻ የምናደርገው የሚመጡ ጥያቄዎች ይዘርዋን ነው የሚሆነው ወይ ፍቅህ ጥያቄ ነው የሚሆነው ወይ አቂዳ ጥያቄ ነው የሚሆነው አይደል ከዚህ የተለየለም የሚጠይቀው ጥያቄ ብቻ ነው ስለዚህ ለአቂዳ ጥያቄዎች ከአቂዳ ትምህርት በኋላ ለፍቅህ ጥያቄዎች ከፍቅህ ትምህርት በኋላ ብናደርገው የተሻለ ነው እሚል ሐሳብ መጣልኝ ይሄንኑ ተወያየን ከባለቤቴ ጋር ፈጀዛላሁ ኸይረን ጥሩ ነው አለንና በዛ ወስነን ሄደን አንድ ሰው መካሪ የሌለው እንደሆነ በዛው ይሄ ዱዓቶች ብዙ ትላልቅ ሰዎች ብዙ ትላልቅ ዑለማዎች ዱዓቶች ከበስተኋላቸው አንድ ጠንካራ ሴት ትኖራለች ይባላል በአባባል ደረጃ እውነታውም ይሄ ነው ስለዚህ ይሄ እንትን የሚያደርግ ጋይድ የሚያደርግ እንዲህ ብታደርጉ ይሻል ነበር እንዲህ ብታደርጉ ይሻል ነበር እንዲህ ብታደርጉ ይሻላል የሚልህ የራስ የሆነ አካል በተለይ የተዳራ አጋርክ በሚሆንበት ጊዜ ብዙ ነገር አስተካክለህ እንድትሰራ ለማህበረሰቡ የበለጠ ጠቃሚ እንድትሆን ምን ይሆናል መሰረት ይሆናልና ፈጀዛላሁ ኸይረን ስለ ተሰጠኝ አስተያየት በጣም ደስ ይላል በዚያ ነው ይሄን ላደርግ የፈለኩት ኢዘን ወደ ጥያቄው ስመለስ ያሰብኩት የኪታብ የአቂዳ ኪታብ ኑሩ ተውሂድ ወظሉማቱ الشرك ይላል ከባድ የሆነ ርዕሱ ራሱ ውስጡ ላይ ስትገባ ደግሞ ከርዕሱ የበለጠ ቁም ነገር ያዘ ኪታብ ነው ኑሩ ተውሂድ ወظሉማቱ الشرك የተውሂድ ብርሃኑ የሽርክ ደግሞ ድቅድቅ ጨለማዎች ማሳያ ነው توحيد برهان نور نو شرك ظلمات نو الله جل وعلا ظلمات بعضها فوق بعض يا الله شرك زين دك ጨለማዎች አንዱ በሌላው ላይ የተነባበሩ ድቅ ጨለማ يهدي الله لنوره من يشاء ደግሞ توحيدን እስላምን ኑር ብቻ አለው ሽርክን ظلمات አለው الله جل وعلا فلذلك ሸኹየው የሰጡት ርዕስ በጣም ስለተመቸኝ እኔ ወደድኩትን ኪታብ ወንድምና እህቶቻችን እንወደዋለን አብረን እንጠቀምበታለን በሚል ለተውሂድ ወይም ለአቂዳ የመረጥኩት ኪታብ ይሄ ነው ኢንሻአላህ ቀደም እንዳልኩ በፒዲኤፍም ይገኛል በአሁኑ ዘመን ወሊላሂ الحمد ወልሚና ኪታቡንም ደግሞ ለመግዛትም የሚቻል በተለይ አረብ ሀገር ላይ የሚኖሩ ወንድምና እህቶች ኪታቡን ስለሚያገኙት ኑሩ ተውሂድ ወظሉማቱ الشرك
المؤلف الدكتور سعيد بن علي بن وهفن القحطاني دكتور سعيد بن علي بن وهفن القحطاني إهنو يتعفوتم سلا عقيدة سلا فقه دمو قدم እንዳልኩት ሁለት አይደል የሚኖሩም የፍቅህ ደግሞ የሷሊህ አልዑሰይሚን ረህመቱላህ ዐለይህ ሷሊህ አልዑሰይሚን የጻፏቸው በመቶዎች የሚቆጠሩ ኪታቦችን ጽፏል ከጻፏቸው ኪታቦች ውስጥ እጅግ በጣም ሙባረክ ከሚባሉት ኪታባቸው ውስጥ እቺ ሙኽተሰር የሆነች ኪታብ እጅግ ሙባረክ ነው ሷሊህ አልዑሰይሚን የጻፉት ኪታብ የትኛውም ኪታብ ውድቅ ነው የምንለው ኪታብ የለንም ባቀማችንና ما شاء الله الماتشون بحرنو كتاباتهم مفيد ነው جدا ይሄኛው ደግሞ ከኛ አቅም ጋር የሚሄድ ነው ወረድ ብሎ ከታች ጀምሮ የሚያስተምር ከጧሃራ ከውዱእ ጀምሮ የሚያስተምር ኪታብ ነውና من الاحكام الفقهيه في الطهاره شوف የፍቅሃዊ ድንጋጌ እስላማዊ ድንጋጌ በፍቅህ ደረጃ የሚደነገጉ ድንጋጌዎች ምንድናቸው في الطهاره كطهاره ጀምሮ ሽንት ቤት ጀምሮ ያለ ትምህርት ወሰላቲ ሰላት በመስገድበት ጊዜ በመልኩ ነው መስገድ ያለበት ወልጀናኢዝ ጀናዛ ሙተስ እንዴት ነው የሚሰገደበት ለሞተ ሰውስ እንዴት ነው የምሰግደው በቃ ይሄ ነው ህይወታችን ስንኖር በንጽህና በዒባዳ እንኖራለን ስንሞት ደግሞ በዒባዳ መልኩ እንቀበራለን ሸሪዓ ባስተመረው መልኩ እንቀበራለንና ከመኖር እስከ ሞት ያለውን የፍቅህ አስተምሮ በተለይ ጧሃራ ሰላትና ጀናዛ ጋር ያለውን አስተምሮ በደንብ አርጋት ይዛለች እዛ ውስጥ ደግሞ የምትገባባቸው ነጥቦችም አሉ ስለ ተውባ ታነሳለች ብዙ ነገር ታነሳለች ሌላው ይሄን ኪታብ በጣም ለየት የሚያደርገው እኔ ደረሶችን እመክራለሁኝ ይሄንን ኪታብ ለማግኘት የምትችሉ በተለይ ሳውዲ አረቢያ አረብ ሀገር ላይ ያላችሁ ሰዎች በጣም ታገኙታላችሁ ኢትዮጵያ ውስጥ ኪታቡን አጥቻለሁኝ ተማሪዎችን ለማቅራት ፈልጌ አጥቻለሁኝና ያ የምታገኙት ሰዎች طلبة العلم የሆናችሁ በመታቀሩበት ጊዜ ይሄን ኪታብ ያቀራችሁ እንደሆነ ለዛ ሰው የፍቅህ ግንዛቤ ለማስጨበጥ ተወሰነ ግንዛቤ ይኖረዋል ለማስጨበጥ ይቻላል በተለይ በእነዚህ በሶስት ርዕሶች ሌላው ይሄን ኪታብ ለየት የሚያደርገው ደርሱን አስተምሮ ከጨረሰ በኋላ ጥያቄዎችን ያነሳል تقريبا ለአንድ ደርስ ወይን አንድ ርዕስ የጨረሰ እንደሆነ ከዛ ርዕስ ጋር ተያያዥነት ያላቸውን ከ20 በላይ ጥያቄዎችን ያነሳል አይ እነዛ ከ20 በላይ የሆኑ ጥያቄዎችን በመታነሳበት ጊዜ እሱ ይጠይቃል ራሱ ይመልሳል አሁን ጥያቄውንም እናነባዋለን ምላሹንም እናነባዋለን እذن ለሚነሳ የጥያቄ ለሚያነሳቸው ጥያቄዎች ምላሽ ያገኙበታል ማለት ነውና በፍቅህ ዙሪያ ላይ የመረጥኩላችሁ ኪታብ ኢንሻአላህ የሷሊህ አልዑሰይሚን ረህመቱላህ ዐለይህ ይሄንን ኪታብ ነው አሁን የምንጀምረው بإذن المولى نور التوحيد وظلمات الشرك በሚለው ነው ኢንሻአላህ ኡስታዝ فجزاكم الله خيرا ኪታቡን ምናልባት ሁሉም ሰው መከታተል እንዲችል ኢትዮጵያም ከኢትዮጵያ ውጭም ያላችሁ ሰዎች ቀደም ኡስታዝ እንደተጠቀሱት በፒዲኤፍም ቀለል ያሉ ኪታቦች ናቸው አውርደን መጠቀም ቴሌቪዥናችን ላይ ቴሌቪዥን መስኮታችን ላይ ኪታባችንን ከፍተን መከታተል ልክ የደርስ ፕሮግራሙ ደግሞ እንዳለቀ ያው ቀደም እንደነገርኳችሁ ጥያቄዎች ሲኖሩን በዋትስአፕ በቴሌግራም አድሬስ አለ ያው ከታች ስክሪኑ ላይ በሚሄደው አድሬስ ምትፈልጓቸው ጥያቄዎች ኢንሻአላህ መጠየቅ ትችላላችሁ እኚህን ደርሶች ስንማር ትልቅ ዕውቀት ነው ምን ቀስመው አቂዳችን የተስተካከለ ይመጣል ሌሎችንም ወደ ትክክለኛው እምነት እንመልሳለን ዒባዳ ላይ በምን መልኩ ዒባዳችንን መከወን እንዳለብንም በግልጽ ሊያስገነዝበን የሚችል ኪታብ ነውና ኢንሻአላህ ጥሞና እንከታተል ማስታወሻዎችንም ይያዝን ለጥያቄዎች ኢንሻአላህ እንዘጋጅ ኡስታዝ ፈضل መልካም نور التوحيد ሚለው وظلمات الشرك ሚለው ርዕሱ ከተወሰደ ያላችሁ እንደሆነ فهو منقول من الكتاب والسنه اخوان كقرآن كحديث የተወሰደ ነው نور التوحيد وظلمات الشرك ሚለው يقول الله جل وعز أو من كان ميتا موت يهنا فأحييناه وجعلنا له نورا هياو أدرجن سنابك على السوية لبونا برهان يادرجن اللات يمشي به في الناس يعني يلبونا برهان يزور موسى وش مكاكل لا يمين كساك سنا يميستمر كمثله كمن مثله
እንደሱ እንደምሳሌው እንደሚመስለው ይሆናል እንዴ في الظلمات ليس بخارج منها ድቅድቅ ጨለማ ውስጥ ሆኖ ሲያበቃ መውጣት አቅቶት እዛው ጨለማ ውስጥ እንደሚድበሰበሰውና እንደሚመላለሰው ይሆናል እንዴ አላሁ ጀለ ወዐላ አይሆን ኑር እና ظلمات የሚለው ከዚህ ቃል ነው የተወሰደው كذلك እንደዚህ እኮ ነው زين للكافرين ما كانوا يعملون እንዲህ እኮ ነው ለካዲያን የሚሰሩት ስራ ውድቅ የሆነው ስራቸው የክህደትና የጭንቀት የክህደትና የሽርክ ስራ ለነሱ የተዋበላቸው የልቦና ኑር የልቦና ብርሃን ስለሌላቸው ነው አላሁ ሱብሓነሁ ወተዓላ ኢኽዋን አላሁ ጀለ ወዐላ ቁርአንን ያወረደበትን አንዱ ምክንያት ሲናገር ሰዎችን ከድቅድቅ ጨለማ ወደ ብርሃናማው ዓለም ሊያሸጋግራቸው ዘንዳ ነው ይላል هو الذي ينزل على عبده آيات بينات السكون والله ينزل على عبده باريو لا يميوردو آيات بينات قلت يالو أنا قصوشن يميوردو السنو لمن يالكنون ليخرجكم من الظلمات إلى النور سمعتوا ليخرجكم ليوتأتوا شتونو الله من الظلمات كدك دك جلماوج والنور برت ودعلو برحان الله جل وعلا شوف ظلمات إيالي يالو شرك كفر بالله لا يماقارات بالله لا يمكادن ظلمات قالوا الله بتعم بزو دك دك جلماوج يالو لمن يالك اندهونه የሽርክ አይነት ብዙ ነው ብዙ ሺዎች ናቸው በጣም ብዙ ሺህ እምነቶች ያሉበትን ሀገራታው ለምሳሌ ህንድን ያያችሁ እንደሆነ በጣም ብዙ እምነቶች አሉ አይደል እነዚያን ሁሉ አላሁ ጀለ ወዐዝምን አላቸው ظلمات አላቸው ብዙ እምነቶችን ትክክለኛውን እምነትና ብቸኛ የሆነውን መለኮታዊውን እምነት ደግሞ ኑር አለው አንድ ብቻ ስለሆነ አንዋር አላለው ብርሃኖች አላለው ኑር አለው አንድ ብቻ ስለሆነ ማለት ነው ከዚያ ምን አለ كذا طلب منال ليخرجكم من الظلمات إلى النور ليسوطاچو فلغو كدقدق ጨለማዎች ወደ ብርሃን وإن الله بكم لرؤوف رحيم الله እኮ በእናንተ ላይ አዛኝ ነው በጣም ሩህሩህ ነው ለዚህ እኮ ነው ድቅድቅ ጨለማ ውስጥ ገብታችሁ እንዳትደናገሩና እንዳትደናበሩ ግልጥ ወዳለው ወደ ብርሃናማው ዓለም ትወጡ ዘንዳ ቁርአን አውርጄ ያንንም ቁርአን የሚያብራራላችሁ ነብይን ልኬ እናንተ ከጨለማዎቹ እንድትወጡ ያደረኳችሁኮ ስለማዝንላችሁ ነው ኢላ አላሁ ጀለ ወዐላ اخواني ርዕሱ የተወሰደው ظلمات الشرك ونور التوحيد وظلمات الشرك የሚለው ርዕስ የተወሰደው ከነዚህና መሰል አያዎች ነው ይሄ ሲሆን ስለ ኪታቡ ይሄን ያህል ከነገርኳችሁ ርዕሱ ከየት መጣ ስለሚለው ከነገርኳችሁ ኪታቡ ያዘላቸው መልእክቶች ምንድናቸው አንደኛ مفهوم التوحيد توحيد ማለት ምን ማለት ነው ስለሚለው ያብራራላ مفهوم التوحيد ምንድነው ሁሉ ጊዜ ተውሂድ ሲባል እኛ ሙስሊሞቹ ራሱ የተውሂድ ኪታብ ሲባል እኮ ድንግጥ ምንልና ምንቆማል ለምን ያልከው ተውሂድ ማለት እኮ ብቸኛ አምላክን መገዛትና ስለ ብቸኛ አምላክ ማውሳት ማለት ከዚህ ተለየ እምነት አለን እኛ ሙስሊሞች የለንም ስለዚህ ተውሂድ ሲባል ለምንድነው እንደነግጠው የተውሂድ ኪታብ ሲባል ለምንድነው ብዥ የሚልብን ከሆነ ነገር ጋር ከሆነ ቡድን ጋር ከሆነ መንሃጅ ጋር ወስደን ለምንድነው የምናገናኘው የተውሂድ ኪታብ ሲባል ያ ሐቢቢ ቁርአን ከፋቲሃ ጀምሮ እስከ ሱረቱ الناس የመጣው ስለ ተውሂድ ነው ሰላቱን የሚያስተምረው ስለ ተውሂድ ነው ዘካውን የሚያስተምረው ስለ ተውሂድ ነው ማህበራዊ ህይወትህን የሚያስተምረው ስለ ተውሂድ ነው ስለ ትዳርም ስትኖር ስለ ተውሂድ ነው ሁሉ ነገር ከተውሂድ ጋር የተሳሰረ ነው ቁርአን فلذلك ተውሂድ በሚለው ቃል በሚገለጽበት ጊዜ ድንግጥ የሚሉና ከሆነ ቡድን ጋር የሚያያይዙ ሙስሊሞች እንኳን አሉ በዚህ መልኩ ስተት ነው ተውሂድ ማለት ምን ማለት ነው ስለሚለው ያለ መገንዘብ የሚያመጣው ጣጣ ነውና እዚህ ኪታብ ላይ ኢንሻአላህ ወዐዘ ወጀል مفهوم التوحيد توحيد ማለት ምን ማለት ነው ስለሚለው ለማብራራት እንሞክራለን ኢንሻአላህ ሁለተኛው ደግሞ የምናብራራው بإذن المولى البراهين في إثبات التوحيد توحيد ሲባል ስለ አላህ ብቸኝነትና እውነተኛ አምላክነት
የሚያረጋግጡ የቁርአንና የሐዲስ ማስረጃዎች ምን ምንድናቸው ስለሚለውም እናያለን። ምክንያቱም ሙስሊም የሆነ አካል የትኛውንም ነገር ሲያወራ መለኮታዊ ስለሆነ ነገር ሲያወራ ስለ እምነቱ ሲያወራ በማስረጃ ያወራ እንደሆነ ወሬው ተቀባይነትን ያገኛል፣ ትክክል ይሆናል። በመሰለኝና ተባለ አሉ በሚል የሚያወራ ከሆነ ገና ለገና እሱ ለራሱ አይጥመውም ያወሬ። በማስረጃ ሲሆን ግን ለራሱም ይጥመዋል ለሚያወራውም ሰው ይገባዋልና ኢንሻአላህ ማስረጃዎቹ ምንድናቸው የሚለው እናያለን። ሌላው بإذن المولى انواع التوحيد ተውሂድ አይነቶች ስንት የተውሂድ አይነቶች አሉ ስለሚለው እናያለን ኢንሻአላህ عز وجل። እዚህም ጋር ብዙ የሚያስደነግጣቸው ሰዎች አሉ። انواع التوحيد ሲባል ተውሂድን የምትከፋፍለው አንተ አዲስ ነገር አመጣህ ቢድዓ ነው ምናምን የሚሉ አሉ። انواع التوحيد ኡሉሂያ አስማኡ ሲፋት ሩቡቢያ ሲባል ድንግጥ የሚሉ አሉ። ስለ ሩቡቢያ ብቻ የሚጨንቃቸው ሙስሊሞች ስላሉ ማለት ነው። ስለ ኡሉሂያ ስታወራ ብዥ ይልባቸዋል፣ ስለ አስማኡ ሲፋት ስታወራ ይጨንቃቸዋል። ስለዚህ ይሄም ያለመገንዘብ ችግር ነውና አንዋዖቹ አይነቶቹ ክፍልፋዮቹ ምንድናቸው? የተከፋፈለውስ በአይነት የተከፋፈለው እውን እንደሚባለው ፈጠራ ነው ቢድዓ ነው ወይስ ከቁርአን ከሐዲስ በመነሳት ነው? ሰዎቹ ለሰዎች እንዲገባ ዘንዳ ዑለማዎች ያብራሩ ስለሚለው بإذن المولى አቅም በፈቀደ ለማየት እንሞክራለን። ብዥታን ለማስወገድ ያህል ውስጣችን ላይ ያለውን ሹብሃ የሚመሳሰልብን ነገር የሰማነው ያየነው ይመሳሰልብናልና ያንን ለማስወገድ ያህል بإذن المولى እዚህም ዙሪያ ላይ ትንታኔ ለመስጠት ሙከራ እናደርጋለን። ሌላውና የመጨረሻው ኢንሻአላህ ثمرات التوحيد وفوائده የተውሂድ ፍሬዎቹ ምንድናቸው? ጠቀሜታዎቹ ምንድናቸው? የትኛውም አስተምሮ የትኛውም ዕውቀት ከአስተምሮ በኋላ ከዕውቀት በኋላ ፍሬ ይዞልክ ያልመጣ እንደሆነ ከንቱ ልፋት ነው የሚሆነው። ምንድነው ፍሬው? አንተ ፍሬ ሐሳቡ ምንድነው? ጠቀሜታው ምንድነው? ስለዛ ነገር ስለሚለው ማሰብ መቻል አለብን ገና አንድ ኪታብ ስንቀራ ወይም የሆነ ነገር ስናስብና እዚህ ላይ ኢንሻአላህ ወዐዘ ወጀል ያንንም ጭምር እናያለን ነው። ይሄ የኪታቡ መግቢያና የኪታቡ ማንነት ሲሆን ወደ ደርሱ ኢንሻአላህ እንገባለን ማለት ነው። ሸኾች ኢንሻአላህ ያው የደርሱ የመጀመሪያው ርዕስ የሚሆነው ምንድነው የሚለውን ገለጻ እናደርግና ኢንሻአላህ ማየት እስከቻልነው ሰዓት ድረስ ሰዓታችን እስከፈቀደ ድረስ ደርሱን እንከታተላለን። ኢንሻአላህ ወደ ደርሱ ቀጥታ እንግባ። خير مفهوم التوحيد በሚለው ነው የምናየው። مفهوم التوحيد ተውሂድ ሲባል ምን ለማለት ነው? ማዕናው ምንድነው? ሐሳቡ ፍሬ ሐሳቡ ያዘለው መልእክት ምንድነው ስለሚለው ነው የምናየው። እዛ ጋር ነውና ችግሩ ያለው ኢንሻአላህ። ተውሂድ ስለሚለው ሁሉም ይደግማል። ሙስሊም ሁሉም የትኛው ሙስሊም ዓለም ላይ ያለ ሙስሊም ከዳር እስከ ዳር ሙወሂድ ነኝ ይላል። ግን ሙወሂድ ነኝ የሚለው ሁላ ስለ ተውሂድ ተገንዝቦታል? ተውሂድ ማለት ምን ማለት ነው ስለሚለው ተገንዝቧል? ስለሚለውም ማንሳትና መገንዘብ ይገዳል። ካወቅነው እውን ሙወሂድ ነኝ ወይስ አይደለሁም ብዬ ራሴን ልዳኝና ራሴን ለማረም ራሴን ለማስተካከል ለማነጽ ይረዳኛልና ኢንሻአላህ መፍሁም التوحيد ስለሚለው ነው የምናየው። ኪታቡ ኢንሻአላህ እጅግ ሙፊድ የሆነ ኪታብ ነው። መፍሁም التوحيد التوحيد المطلق ተውሂድ በምንልበት ጊዜ ተውሂድ المطلق በቋንቋ ደረጃ ልቅ የሆነው ተውሂድ ወይንም ተውሂድ ስትል በጥቅሉ ያዘለው መልእክት ምንድነው ሲባል هو العلم والاعتراف هو العلم لببل هو العلم والاعتراف توحيد ማለት ዕውቀት ማለት ነው። والاعتراف ከዕውቀት በኋላ ደግሞ የምትመሰክረው ነገር ማለት ማለት የተውሂድ ኪታብ ነው። አወቀው ዕውቀት ነው። ኦኬ ውስጥ ላይ ካወቀው በኋላ የተውሂድ ኪታብ ስለመሆኑ ለራስህ ማሳመንና اعتراف ማድረግ ማሳወቅ የተውሂድ ኪታብ ነው ብሎ ማሳወቅ اعتراف በመባል ይታወቃል። هو العلم والاعتراف ማለት ምንድነው? እዚህ ጋር ይታሰው ተውሂድን ውስጥህ ላይ ብታውቀው አላህ ብቸኛ ነው ብለህ ብታውቅና ብታምን اعتراف ያላደረክ እንደሆነ ሙስሊም አትሆንም። اعتراف ማለት لا اله الا الله محمد رسول الله የሚለውን ውስጥህ አምኗል። በምላስ አውጥተህ لا اله الا الله محمد رسول الله ብለህ اعتراف እስካላደረክ እስካላሳወቅ ለሰዎች እስካልገለጽ ማስተማር ማለት አይደለም። ማመንክን اعتراف ማድረግ አይ ዶንት ኖ በምን አማርኛ እንደምገልጸው ሐሳቤ ገብቷል? መኖር ማለት ነው። ምናልባት ተውሂዱን በራስ ላይ ማኖር ቢለው ገጽ ኖ እሱ ወደ ተግባር በሚመጣበት ነው። መኖር ሳይሆን ተውሂድ ውስጥ አምኗል። አላህ ብቸኛ ነው ስለሚለው አምናል። ውስጥ ስላመነ ብቻ ሙስሊም አትሆንም።
እንግዲያውስ لا إله إلا الله محمد رسول الله ስትል ውስጥህ ላይ ያመንከውን ነገር ኢዕትራፍ አደረክ አምላክ ብቸኛ ስለመሆኑ በልቤ ያምኛለሁኝ ስለ ብቸኝነቱም ደግሞ በመላሴ ተናግሬ ገልጬዋለሁኝ ገለጻ ኢዕትራፍ ገለጻ ማድረግ that is እንደዛ هو العلم والاعتراف على المقرون الله المقرون بالاعتقاد الجازم اعتراف በምታደርግበት ጊዜ ስትገልጸው ሐሳቡን ስትገልጸው እንዲህ ነው ብለህ ስትናገር المقرون ገለጻክ እና ዕውቀትህ የተጣመረ መሆን መቻል አለበት بالاعتقاد الجازم ውስጥ ላይ ከምታምነው እምነት እና ከውሳኔ ጋር የተያያዘ መሆን መቻል አለበት ውስጥ ላይ ሳታምን ጃዚም ሳትሆን ስለዛ ነገር ውስን ሳታደርግ አምኛለሁ ብለህ በምላስ ብትለፈልፍ ሙናፊቅ ነው የምትባል ስለዚህ ውስጥ ላይ ያለው እምነት የተረጋገጠው እምነት በምላስ ሲገለጽ ሙወሂድ ትባላል ካልሆነ ግን በምላስ ብቻ መናገር ሙናፊቅ ያደርጋል በልቦና ብቻ ማመን ደግሞ በምላስ ያልተናገርከው እንደሆነ ካፊር ያደርጋል ሁለቱ መያዝ መቻል አለባቸው የዛኔ ሙወሂድ ኦኬ بتفرد الله ምንድነው ኢዕትራፍ الجازم የምትለው ምንድነው بالاعتقاد الجازم የምትለው ምንድነው ውስጥ ላይ ያመንከውና ያረጋገጥከው ምንድነው ስትል بتفرد الله የአምላክን ብቸኝነት በምን بأسمائه الحسنى አሁን እዚህ ጋር ተውሂድን ከፍለህ አንደኛው የተውሂድ አይነት أسماء الله الحسنى وصفاته العلى ስትል ምን ጋር ይገርም بأسمائه الحسنى الله ያማሩ የተዋቡ ስሞች አሉታል መሰል የሌላቸው ያማሩ የተዋቡ ስሞች አሉ በእነዚህ በአማሩ የተዋቡ ስሞች ቢጤ አላህ ቢጤ ያለው የለው ስለዚህ አላህ ረህማን ነው ብቸኛ ረህማን ነው አላህ ማሊክ ነው ብቸኛ ማሊክ ነው الله عزيز ነው ብቸኛ عزيز ነው الله جبار ነው ብቸኛ جبار ነው الله قهار ነው ብቸኛ قهار ነው الله قادر ነው ብቸኛ قادر لا احد يقدر على ما يقدر الله عليه الله በሚችለው ነገር ላይ ቻይ ማንም የለም بالله عليك الله በሚችለው ነገር ላይ ቻይ ቢኖር እዚህ ዓለም ላይ አላህን ውሳኔ ማሸጋገር ወይንም ውድቅ ማድረግ የሚችል ቢኖር እዚህ ዓለም ላይ እነ ትራምፕ በቻሉ ነበር እነ ሩሲያ እነ ቭላዲሚር ፑቲን ምናምን የምትሏቸው በቻሉ ነበር እነ ጣሊያን እነ ፉላን እነ አላን በቻሉ ነበር ግን አይችሉም ስላልቻሉ የማይታየውን የማይደሰሰውን የማይዳሰሰውን የማይቀመሰውን ኮቪድ የቱ ጋር አለ ስለሚለው የሚባለው ኮቪድ እንኳን ሊያውቁትና ሊቆጣጠሩት አልቻሉ ለምን ያልከው እንደሆነ لانه قاهر لانه قادر قهار جبار عزيز غالب لا يغلب ብቸኛ ሆነ አምላክ እነዚህ ስሞቹና ባህሪያቶቹ ናቸው ስለዚህ አላሁ ጀለ ወዐላ በስሞቹና በባህሪያቶቹ እሱን የሚመስለው ማንም የለም ብሎ ማመንና እሱን የሚመስለው ማንም የለም ብሎ ገለጻ መስጠት ተውሂድ ይባላል ይሄ አንደኛው የተውሂድ አይነት ነው እችን እንትኗን ልጨርሳትና አቆማለሁ وتوحيده وتوحده بصفات الكمال الله ባህሪያቶች አሉት እነዚህ ባህሪያቶች ነቅስ የለባቸው ጉድለት የለባቸው ለምሳሌ ረህማን የሚለው ባህሪው ተዋብ የሚለው غفور የሚለው ጀባር ቀሃር ሲቲር ባህሪያቶቹ ናቸው አላሁ ጀለ ወዐላ ረህማን የሚለው ባህሪው ላይ ሙሉ ነው በረህማንነቱ አላህ አዛኝ ነው አይደል በአዛኝነቱ ሙሉ ነው አላህ ቀሃር አሸናፊ በአሸናፊነቱ ሙሉ ነው አላህ በቃ ረህማን ማለት ቸር ማለት አዛኝ ማለት ከሪም ማለት ቸር ማለት ሰው ቸሩ የሚባል ሰው ገጥመህ አቃል በህይወት እውን እንደስሙ ቸሩ ነው እሱ የዓለም ስስታም የሆነውን ሰውዬ ቸሩ ትለዋለህ ምንም ምሳ አብራችሁ በልታችሁ ስታበቁ 3 ብር 50 ማዋጣት አለብን የሚል ጭጋራም የሆነውን ሰውዬ መልቲ ሚሊዮነር ሆኖ እኮ ነው ያን ያህል ስስታም የሆነውን ሰውዬ ባይዘው እነን ኢኮኖሚካሊ ስስታም ለማለት አይደለም እንደው ቃሉን ለመግለጽ ፈልጌ ነው ያን ያህል የሆነውን ሰውዬ ምን ትለዋለህ ቸሩ ትለዋለህ አይደል
በጣም አዛኝ የሆነውን ሰውዬ ደግሞ የሆነ ረሂም የሚል ትርጉም ሰጠዋል ኢላኺሪ ያ ማለት ምን ማለት ነው አላሁ ጀለ ወዐዝ ሲፋዎቹ ባህሪያቶቹ ከሱ ጋር ፍጹም ተመሳሳይና እንከንና ጉድለት የሌለባቸው ሙሉ የሆነ ባህሪ ነው ያለው አላህ ይሄንን ማመንና መቀበል ከተውሂድ ክፍሎች ውስጥ አንዱ ነው ወልዓዘመቲ ወልጀላል አላህ ዓዚም ነው ግርማው ይሄ እንትኑ ምንድነው ዓዘማው ልቅናው ድካ የለውም ለካ የለውም ይሄን ያህል ዓዚም ነው ብለህ የምትገልጸው አይደለም አላህ የሆነ የዓለም ዓዚም የሆነ ንጉስ የሱን ዓዘማ ይሄን ያህል ነው ብለህ ትገልጻለህ ግርማው ጀላሉ አላህ ይሄን ያህል ተብሎ የሚገለጽ አይደለም አላህ ግርማው የዓለም ውብ የሆነ ሰው የዓለም ላይ ግርማ ሞገሱ ምናምን የምትለው ሰው ትገልጸዋለህ እንዲህ ነው እንዲያ ነው ብለህ ትገልጸዋለህ የአላህ ግርማ የአላህ ዓዘማ አይገለጽ ስለዚህ በዚህ ብቸኛ ነው ጉድለት የለበትም ሙሉ ነው ብሎ ማመን የተውሂድ ክፍል ነው ወኢፍራዱሁ ብቸኝነቱ ወወህደሁ ቢልዒባደቲ ወደ ኢባዳ መጣ እንግዲህ ወኢፍራዱሁ ብቸኛ ማድረግ አላህን ወህደሁ እሱን ብቻ بالعبادة بعبادة لا بصلوت لا بتشني أدرجوا الله عن مجازات يسويهد كفلنه قال سبحانه زيجارك ومال قدّاو وإلهكم إله واحد ين أنت أملاكك شو بتشني هنا عند أملاكنا لا إله إلا هو ندسوا أين تأملاك ليلا ما نميل لبونة لجزء مجبا الرحمن الرحيم الله الرحمن شوف ألوهية ونعمة الله واحد بتشني أملاك سلمونه قالت أنا وإلهكم إله واحد كابوهلا لا إله إلا هو اندسو أملاك يهونا ونتنيا أملاك منم يلم بتشينو أملاك يا عالم نقص أنا بتشانين يا عالم أملاك أنا بتشانين على الله جل وعلا كزاس الرحمن الرحيم الله لمن دنا الرحمن الرحيم يا الزجار يا الكندون ولا ما أرتش منار بتشينيا نقص كبستلاو ما نبي للبت يجبان يما تيجبت يفلقون بسرعة طفها كفا إما يبال بتشنيا أملاك الله بتشان هذا بزي هلو نقصنا بزي هلو لك النهاية يا عالم نقصنا نبيه باريوتشين مقوش منا باريوتشين نفلكم ما نكوتاكوت هذا اللهم مال بعد أفو كتر أنا لمن بدلاتشوني لمن أسكيماتشو بير مجاموس دباتشو هذا اللهم مال انقرأ الرحمن الرحيم شوف بزي هلو نقصنا بزي هلو معننتي نقرقين الجيبت أم أزانينا روحنا على الله جل وعز إهني مثلا إيه جنا مغبي أولاينو يالنو إن شاء الله عز وجل مفهوم إهني مثلا لنا جنا سلام مفهوم علماء عشمن بلال سلام ملو لمو قتلنا نعلم بإذن المولى إن شاء الله ተመልካቾቻችን ያው ፕሮግራማችን የደርስ ፕሮግራሙ ዛሬው የደርስ ፕሮግራም እዚህ ላይ ይፈጸማል ከረፍት በኋላ ተመልሰን መተን ከመጽሐፉም ከኪታቡ ላይ ይሁን ሌሎችም ተያያዥ የአቂዳ ጥያቄዎች ካላችሁ ኢንሻአላህ ያው ጠይቀን ምላሽ የሚሰጥባቸው ሁኔታ ይሆናል ኢንሻአላህ ከረፍት በኋላ ተመልሰን እንመጣለን ሳትርቁ ጠብቁ አላሁ ያ አላህ አላሁ ያ አላህ الله يا الله دعونا موتاتين هنا تكلا مشاشك يا طلا بسم الله الرحمن الرحيم ተመልካቾቻችን ተመልሰን መተናል ከደርሱን ተከትሎ የሚነሱ ጥያቄዎችና ሌሎችም አቂዳ ነኪዮኑ ጥያቄዎችን ኢንሻአላህ አሁን ምላሽ የሚሰጥባቸው ይሆናል ምናልባት አሁንም ለማስተዋወስ ጥያቄዎችን መጠየቅ ስትፈልጉ በቴሌግራም እና በዋትስአፕ አድሬሳችን ጥያቄዎችን መላክ ትችላላችሁ ኢንሻአላህ ምላሽ የሚሰጥባቸው ይሆናል ኢንሻአላህ ኡስታዝ የመጀመሪያው ጥያቄ የሚሆነው አንድ ሰው በምላሱ ተውሂድና አቂዳ አለን ብሎ በመናገሩ ብቻ ተውሂድና አቂዳው ተስተካክሏል ማለት ይቻላል ወይ خير بسم الله توحيد علن وين عقيده علن بميل بملاس بمناجر
ለሰው እይታ ሙስሊምነቱ ሙሉ ነው ለሰው እይታ لا اله الا الله محمد رسول الله قال عند ሰው ሙስሊም ነው ብለህ ትመሰክርለታለህ ሙስሊም ነው ብለህ احكام الاسلام በሱ ላይ ተግባራዊ ታደርጋለህ ለሙስሊም የሚፈቀዱ ነገሮች ይፈቀድለታል የሚከለከሉ ነገሮች ይከለከሉታል ይከለከላል ሙስሊም ነው በሚል ነገር ግን ዳኝነቱ ስለ ውስጣዊ ዳኝነት አቂዳ ብሎ ማለት ውስጥ ላይ የምትቋጥረው እምነት ማለት ውስጥ ላይ የምትቋጥረውን ሃይማኖታዊ እምነት የሚያቀብህ ብቸኛ አምላክ አላሁ ጀለ ወዐዝ ብቻ ስለሰው ሙስሊም ነኝ ሙወሂድ ነኝ ብሎ ያለ እንደሆነ አሁ ሙስሊም ነው ሙወሂድ ነው በሚለው ተወስደዋለህ ወደ ተግባር ግን መግባትና ተውሂዱ የሚያዘውን ነገር መተግበር ተውሂዱ የሚከለክለውን ነገር መከልከል የግድ ይለዋል ምክንያቱም አላህ የሚዳኘው ልቦና ነው እንጂ ምላስን አይደለም የሚዳኘው አላህ የሚያየው ለገጽታችንን ሳይሆን ውስጣዊ ገጽታችንን ነው የሚያየው ተግባራችንን ነው አላህ የሚያየውና ስለዚህ ተውሂድ ሙወሂድ ነኝ የሚለውን ሐሳብ ወይንም ንግግር ወደ ተግባር ያልተቀየረ እንደሆነ በንግግር ብቻ ሙወሂድ መሆን አይቻልም ይሄ በአላሁ ጀለ ወዐዝ እንትን ማለት ነው በሱ ሚዛን ማለት እንደ ሰው ግን በቂ ነው ሙስሊም ነው ላ ኢላሃ ኢላላህ ኢላ ሰላት ይሰግዳል ምናምን ሲሞት መስጂድ የሆነበት ወስደህ ተቀብረዋለህ ሙስሊም የሚቀበርበት ቦታ ተቀብረዋለህ አቂዳው ላይ ችግር አለበት ብለክ ውስጡን ልትፈለፈል ዘንዳ አቂዳው ላይ ችግር አለበት ብለክ ልትለው የሚያበቃ ነገር ሲሰራ እስካላየው ያንን እስኪያወራ እስካላሰማኸው ድረስ አቂዳው ላይ ችግር አለበት ብለ ልትፈለፈል ዘንዳ አንተን አይመለከትም الظواهر لنا والبواطن لله عز وجل لا ነው እኛ ምንዳኘው ውስጡን ደግሞ ለአላሁ ጀለ ወዐዝ ነው የምንተው በጥቅሉ ይሄ ነው ወደ ፍሬ ሐሳቡ ነው ወደ ጥያቄው በመንሄድበት ጊዜ አንድ ሰው በመላሱ ላ ኢላሃ ኢላላህ ማለቱ ልቦናው ላይ ያላሰበው እንደሆነ ውድቅ እንደሆነ ቀደም ኪታቡ ላይ አተናል ተውሂድ ብሎ ማለት ወንድነው العلم والاعتراف المقرون بالعقيدة الجازمة بالاعتقاد الجازم مالتي المقرون بالاعتقاد الجازم يترقق امنت وستهلا ينور يترقق يتوسن امنت يوسنكبتن امنت يعني هو اتمناغر معناته موحد معناتنا ስለዚህ ከስራ ጋርና ውስጣዊ እምነታችን ጋር ለናመሳሰለው ይገባል ተውሂዳችን ነው በላይ ገጽታ ብቻ ሙሉ ሙስሊም መሆን አይቻልም ለአላህ ለሰው ግን ይቻላል ናም ይሄ ታያጅ ሆኖ እንዲመለስ ይፈለኩት ምናልባት መጽሐፉም ላይ ካም በኋላ ኢንሻአላህ ይብራራ ይሆናል ከምንጩ አቂዳን ከምንጩ ያለ መውሰድ አይነት ችግሮች ስለሚታዩ ከተለያዩ ሰዎች እየወሰዱ ምንጩ ይያለ ከተለያዩ ሰዎች አቂዳችንን እንወስዳለን ብለው ያንን የሚመክሩ ሰዎች አሉ ለነዛ ሰዎችም ትምህርት መሆን እንዲችል ፈልጌ ነው ምናልባት ከምንጩ መውሰድ አያስፈልግም ከምንጩ ከመሰረቱ ከቁርአኑ ከሐዲሱ ይሄን ቢያብራሩት እናም አቂዳ የሚለው የተቀዳው አስሉ ከኪታብ ከሱና ነው መሆን ያለበት ኪታቡ ላይ ራሱ ሲያነው في ضوء الكتاب والسنه ነው የሚለው في ضوء الكتاب والسنه በቁርአንና በሐዲስ አመለካከት ከዛ የተቀዳ ነው መሆን መቻል ያለበት አቂዳ የፊቅህ ጉዳይ ነው ሰዎች ኢጅቲሃድ የሚገባበት ሊሆን ይችላል ላይሆን ይችላል ተብሎ በፊቅህ ዙሪያ ላይ የባቡል ኢጅቲሃድ መፍተው ስለሆነ አንተ ማስተያየትን እሱ ማስተያየቱን ኢጅቲሃድ ደረጃ ከደረሰ አንድ ዓሊም አስተያየት መስጠት ስለሚችል እሱም ነስን ቀጥዕ ያለበት እንደሆነ መስአላው ግልጥ ያለ ከቁርአን ከሐዲስ የተገኘ ነገር ካሌለው ኢጅቲሃድ ይሰጠዋል የፊቅህ መስአላ አንዳንድ ግልጥ ያለ ከቁርአን ከሐዲስ ማስረጃ የሌላቸው የፊቅህ ጉዳዮች አሉ ለእነዛ ለኢጅቲሃድ ክፍተት ተደርጓል ለምን እንደ ሁኔታውና እንደ ጊዜው ሊሄዱ ዘንድ ክፍተት ተደርጓል ከዚህ ውጭ ለምሳሌ አሁን ኮቪድ መጣና በየቤቱ ሰገዱ አይደል በየቤቱ መስጊድ ይቻላል ወይስ አይቻልም ስለሚለው ዑለማዎች ቆልቦች ብለው መስጊድ ሄዶ መስጊድ ዋጅብ ሆኖም ይያለ በየቤቱ መስጊድ ይቻላል ወይስ አይቻልም ስለሚለው ዑለማዎች ቁጭ ብለው ተወያይተው ይቻላል አይቻልም የሚለውን ውሳኔ እንዲያስተላልፉ የፊቅህ መስአላ ስለሆነ በሩን ክፍት አደረጉት ነብዩ ሰለላሁ ዐለይሂ ወሰለም ከጊዜና ከሁኔታ ጋር የሚመጡ ፈትዋዎች ስለሚኖሩ የሚመጡ አመለካከቶችና አስተያየቶች ስለሚኖሩ ክፍት አደረጉ የአቂዳ ጉዳይ ግን አይደለም ለአንድ ዓሊም ወይንም ለአንድ ቡድን ወይንም ለአንድ የሆነ ነገር ቀርቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን ክፍት አላደረገውም አላህ
ለነቢያቶች ክፍት አላደረጉም ለኢብራሂም ክፍት አላደረጉም عليهم الصلاه والسلام اجمعين እንግዳውሳ አላሁ ጀለ ወዐዝ ራሱ ነው የአቂዳን ጉዳይ የጨረሰው ስለዚህ በአቂዳ ጉዳይ በተውሂድ ጉዳይ ላይ የማንም እጅ ሊገባና እስቴክ ሊሰጥበት አይገባም ምንጩ መቀጃው መሆን ያለበት ቁርአንና ሐዲስ ነው ከዚህ ውጪ የሚመጣ ኢዕቲቃድ ከቁርአንና ከሐዲስ ጋር ከገጠመ ማንም ያምጣው ማን እንቀበለዋለን እንሰራበታለን ይሄው ግዴታው ከቁርአንና ከሐዲስ ጋር ካልገጠመ ማንም ያምጣው ማን ውድቅና አድርገዋለን ምክንያቱም ከቁርአንና ከሐዲስ የሚበልጥ ፍጡር የለም እነዚህ ዓለም ላይ በቃ እነዚህ ሁለቱ ናቸው ለኛ ምንጫችን ቁርአንና ሐዲስ ያስተማረው ነገር ለኛ በቂ ነው የትኛውም ፍጡር መጥቶ የትኛውም ዓሊም ነኝ ምናምን ነኝ ብሎ ወይንም የሆነ መንሃጅ መሪ ነኝ የሆነ ጠሪቃ መሪ ነኝ የሆነ መዝሐብ መሪ ነኝ ብላን ተጠሪ ነኝ ብሎ የሆነ ነገር ሊጭንብ ቢሞክር ከቁርአንና ከሐዲስ ውጪ ከሆነ ያንን ውድቅ ነው የምታደርገው ምንጩ እነሱ ስለሆኑ ማለት ነው فجزاكم الله خيرا استاذ ان شاء الله አቂዳችንን ከቁርአንና ከሐዲስ የምንወስድ ሰዎች መሆን አለብን ሙስሊሙማ በአጠቃላይ ሌላው ጥያቄ ቀውይ በሚለው ስም መሰየም ይቻላል ወይ የሰውን ስም የአላህ ስም ከመሆኑ ጋር ተያይዞ መጠራቱ ችግር አለው ወይ መልካም አዎ ይሄ አሁን እኔ ይሄ አሰራር ምናልባት ቲቪ እስላማ ፕሮግራም ኻዲሞችንና የቲቪ እስላም ፕሮግራም ተከታታይ ወንድምና እህቶችን እኔ በገባኝ መልኩ እኛ በተረዳነው መልኩ ማርኳቸው ከሆነ ዝም ብሎ ጥያቄያቸውን እየላኩ እኛ ደግሞ ኪታቦችን አገላብጠን ለጥያቄያቸው ምላሽ ብቻ ከምንሰጣቸው ከደርስ ጋር ያይዘን ከዛ ደርስ ጋር የሚያዙትን ጥያቄዎች ደግሞ ስናነሳላቸው አንደኛ ጥያቄያቸውን ጥበቃ ደርሱን ይከታተሉታል ሁለተኛ ጥያቄያቸው ሲመለስላቸው ቅድም ከቀሩት የኪታብ ደርስ ጋር እያጣጣሙ ነው የሚገባቸው ሁለት ጥቅም አለው فلذلك ትኩረት ይደረግበት የሚል አደራ አለ ኢዘን አሁን ቀውይ የሚለውን ስያሜ ለሰው መስጠት ይቻላል ወይ የሚለው العزيز الجبار القهار القوي العزيز ምናምን ይያልን ቀራና አይደል የአላህን ከሲፋዎች አሁን ከደርሱ ጋር ተያይዞ መጣ ማለት ለዚህ ነው እቺንም ጥያቄ ነጥለን ያወጣ ነውና ጥሩ ነው እንደዚህ ለማጣጣም መሞከሩ ጥሩ ነው አወጣጥህ ለማለት ፈልጌ ነው ወደ ምላሹ በመነደበት ጊዜ በአላህ Subhanahu Wa Ta'ala ስሞችና ሲፋዎች ፍጡር የሆነ አካል የሚጠራባቸው ስሞች አሉ የሚጠራባቸው ሲፋዎች ባህሪያቶች አሉ የማይጠራባቸው አሉ በፍጹም ክልክል የሆነ ማንንም የማይጠራባቸው አሉ ለምሳሌ አላህ የሚለው ለማንም አሰፍ አሰመድ የሚለው እንደዛ ለማንም አይሰየምበት الرحمن የሚለው ማንም አይሰየምበት رحيم የሚለው ግን ተሰየምበታል بالمؤمنين رؤوف رحيم አላቸው ነብዩ ሰለላሁ ዐለይሂ رؤوف يا الله ስሙና ሲፋው ነው رحيم የሚለው كذلك እንደዛው ነው فلذلك የሚሰየምበት አለ የማይሰየምበት አለ ግን እንዲህ ብቻ ብለን ከመናልፍ የትኛውም የአላህ ሲፋ ጋር ተያይዞ ለሰው ስያሜ ስንሰጥ በአሊፍ ላም አያይዞ መስጠት አይፈቀድም በአሊፍ ላም ምክንያቱም አሊፍና ላም ለልአህድ ነው ያንን አካል ብቻ የምትሰይምናት አሊፍና ላም ማለት ያሁን ቋንቋ ነው ያወራን ያለው ለምሳሌ جاء رجل አልኩኝ جاء الرجل አልኩኝ جاء رجل ስል በቋንቋ ደረጃ ላይ ባለም የሚለው እንዳለ ሆኖ እንዲገባን ዘንዳ ነው ሰውዬ መጣ እና ሰውየው መጣ ይለያያል ሰውየው መጣ ስትል ስለሆነ ሰውዬ ነው ያወራህ ያለው በአሊፍ በላም አያይዘዋል አሊፍ ላም አለች አረጁሉ አለ ያኛው ግን አሊፍ ላምን የጣልክ እንደሆነ የመጣው ሰውዬ ማንኛውም ሰው ነው የሆነ ወንድ ሰው ነው የመጣው አህመድ ሊሆን ይችላል ኸድር ሊሆን ይችላል ማን ሊሆን ይችላል ግን በአሊፍና በላም አያይዘ ካልከው የሚታወቅ አንድ ሰው ነው የመጣው ለዚህ ለልአህድ ይሏታል ዑለማዎች አሊፍና ላም
للاستغراق ይሏታል ለሊፍና ላም ሙሉ ለሙሉ አጠቃላ ለአንድ አካል ማድረግ ይሏታል ወይንም የሆነን አካል ስፔሲፋይ አድርጋ ለማስተዋወቅ ይሏታል አሊፍና ላም فلذلك አሁን አልቀዩም ብሎ ማለት አይቻልም ቀዩም ማለት ይቻላል ማለት الرحمن I mean العزيز الجبار القهار ال እየተጨመረ ማለት አይቻልም ለምን ያልክ እንደሆነ የአላሁ ጀለ ወዐላ ስሞቹም ሲፋቶቹም ከአል ጋር የተያዙ ናቸው ለምሳሌ አላህ ኢላህ የሚለው ቃል እኮ ነው الرحمن رحيم የሚለው العزيز عزيز የሚለው ቃል الجبار جبار የሚለው ቃል واضح ሐሳቡ እየገባህ ነው ያለው ስለዚህ በእነዚህ እያያዙ ማለት አይቻልም አንድ ሁለተኛ ማዕናውን አስበህበት ከሆነ አይቻልም ማዕናውን አስበህበት ከሆነ ቀውይ ማለት አሸናፊ ማለት አይደል ጠንካራ የሆነ አሸናፊ የማይሸነፍ ማለት ያንን ልጅክን ቀውዩ ስትለው አሸናፊ የማይሸነፍ ዓለም ላይ እሱን ማንም ላ ፈጣሪ ወላ ፍጡር የማያሸንፈው ብቸኛ ጠንካራው ሰው ለማለት ከሆነ ማይቻልም واضح እነዚህ እንደዚህ ካልተቀሰዱ አሊፍ ላም ተያይዞ ካልመጣ አይቻልም ለምሳሌ አቡል ሐከም የሚባል ሰው ነበር الناس يتحاكمون إليه ሰዎች እሱ ጋር እየሄዱ ይዳኛሉ ስለዚህ አቡል ሐከም የሚል ስያሜ ተሰጠው ነብዩ ሰለላሁ ዐለይሂ ወሰለም الحكيم هو الله وإليه الحكم ጥበበኛው አሚን ትክክለኛውን ፍርድ ፈራጅ አላህ ነው ወደሱም ነው ደግሞ ፍርዶች የሚመለሱት ስለዚህ ይሄ አቡል ሐከም የሚለውን ስያሜ ቀይሩትና ሌላ አድርጓል واضح አቡል ሐከም አልሐከም ስላለው ማለት ግልጽ ነው አልሐከም ስላለው እሺ ሐኪም ኢብኑ ሐዝም የሚባል ደግሞ አለ ሐኪም ኢብኑ ሐዝም አየ الحكم ክልክል ነው ሐኪም ኢብኑ ሐዝም የሚባል ደግሞ ስም አለ ከሰለፎች የሚታወቅ ስም አለ እስቲ ለምታወቅ ስለዚህ በአሊፍ ላም መያያዝ የለበትም አንድ ሁለተኛ ደግሞ ቀስዱ አላማው ከስሙ ጋር ስንሰይመው አላማችን ያ መሆን የለበትም ለምሳሌ አላህ ከሪም ነው አይደል የሆነ ልጅ ከሪም ስትለው ከሪሙ ብለህ ስያሜ ስትሰጠው ልክ እንደ አላህ ከሪም ነው የምትለው ከሆነ አይቻልም حرام ነው የተከለከለው እንደ አላህ ከሪም ማንም ስላይ እንደ አላህ ቸር ማንም የለም ልጅን በአማርኛም ይሁን ቸሩ ስትለው አይፈቀድም እንደ አላህ ቸር ነው የምትለው ከሆነ واضح ስለዚህ ከዚህ ሁሉ ለምጣጣ ለመዳን ለልጆቻችን ስም በመናወጣበት ጊዜ አብዱል ቀዩም አብዱል አዚዝ አብዱል ጀባር አብዱል ካኪም አብዱል ፉላን እያልን ብናወጣለት የተሻለ ሙሉ የሚሆነው ጥርጣሬ የሌለው እሱ ነው ይቻላል ወይስ አይቻልም ስለሚለው ቅድም አብራርቻለሁ ኢንሻአላህ ኡስታዝ ፈጀዛኩሙላሁ ኸይረን ሌላው ተያዥ ጥያቄ በአላህ ስሞችና ባህሪያትን መሰረት አድርጎ ዱዓ ማድረግ እንዴት ይታያል ولله الأسماء الحسنى فادعوه بها نميلو الله لأني أمارو يتماوي يأمارونا يتوابو السموچنا ባህሪያቶች አሉ በእነዛ እየተመጀናችሁ ጥሩይ ነው ጥሩ ዱዓ አድርጉ ነው ብሎ የሚለው አላህ የሚከለከለውና ጥያቄውም የሚለው በገሌውንብህ እየተባለ ነቢያቶችን ወልዮችን መላእክትን ሳሩን ቅጠሉን ቆሌውን ጨሌውን ምናምኑን እያመጡ ዱዓ ማድረግ የተከለከለ ነው ሽርክ ነው ክልክል ነው በእስላም በገሌው ቢጃሂ ፍላን ወጃሂ ፍላን እየተባለ የሚደረግ ዱዓ የለም እንደ እስላም አላሁ ጀለ ወዐዝ ግልጽ እኮ ነው ወሊላሂል አስማኡል ሑስና ለኔ ያማሩ የተዋቡ ስምና ባህሪያቶች አሉኝ በእነዚያ ስሞችና ባህሪያቶች ተወሱል ያደረጋችሁ እየተቃረባችሁ በእነዚህ ባህሪክ ይሁንብህ በዚህ ስምክ ይሁንብህ በረህማንነት በገፉርነት በተዋብነት በጀባርነት በከሪምነት በይቅር ባይነት ምናምን ይሁንብህ እያለን ነው ዱዓ ማድረግ ያለብን እንጂ በወልየ ገሌ በነብየ ገሌ በድንጋይ ገሌ በመስጂድ ገሌ በቁርአን በካዕባ ምናምን እያለን ዱዓ ማድረጉ እስላማዊ አስተምሮ አይደለም ስለዚህ ይበልጥ ማስረጃ ያለው በዛም በአላህ ስሞችና ባህሪያት አላህን መለመኑ ወመጀኑ ነው ማለት ነው ማስረጃ ብቻ ሳይሆን ማስረጃ አለው ስንል ለዛኛው ማስረጃ ይኖራል ضعيف ነው ምናምን በሚል አይደለም ተወሱል በአላህ ብቻ ነው የሚበቃው ለምሳሌ አሁን እኮ ይሄ በገሌውን በመለው ማለት እኮ ተወሱል ነው አይደል አንዳንድ ጠሪቃዎች ላይ በጣም ችግር ፈጥሮ ያለው የተወሱል መስአላ
ሀገርም ላይ ውጭ ሀገርም ላይ ችግር ፈጥሮ ያለው የተወሱል መስአላ ነው። ተወሱልን ያለ ቦታ ወስዶ መሰካት በአላህ ዘንዳ በነገሌ አማላጅነት በኩል ብትሄድ ይታረቃልና ይሽላል የሚለው አባባል ምልጃ ማለት ነው። በሌላ አባባል እምትማለደው አላህ በፍጥረት አትማለደው፣ በስሞቹ ነው በባህሪያቶቹ ነው የምትማለደው፣ በራሱ ነው የምትማለደው አላህ እንጂ በነገሌ አትማለደው፣ ወይንም በሰራቸው መልካም ስራዎች የምትማለደው። እነዛ ሶስት ሰዎች ጋር ውስጥ ሆነው ወይንም ዋሻ ውስጥ ሆነው ዝናብ መጥቶ ድንጋይ ዘግቶባቸው ምናምን የሚል ኪታብ ቀርተናል አይደል? አብሳሌ ይሄላ ለናቱ መልካም ነበረ እዳ ነበረ አንዲት ሴት በዝሙት ከፈልጓት እንደዚህ አላህም ፍራለችውና በዛ ተከፈተ። በእነዚህ መልካም ስራቸው ጌታቸውን ተማጸኑ። ይሄንን መልካም ስራ ላንተ ብዬ ሰርቼልህ ከሆነ ላንተ ብዬ ፈጽሜው ከሆነ ያ ረብ ከነበርንበት ችግር አውጣን ብለው አሉን። አላህ ሶስቱንም ከችግር አወጣቸው ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። በእንደነዚህ አይነት ነገር ወደ አላህ መቃረብና መማለድ ይቻላል። ከዚህ ውጭ በፍጡራን መማለድ ግን አይቻልም። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በሐያት እያሉ ዝናብ በሚጠፋበት ጊዜ እሳቸው ዱዓ ያደርጋሉ። እስቲስቃ ይወጣና ዱዓ ያደርጋሉ፣ ዝናብ ይዘንባል። እሳቸው የሞቱ ጊዜ ዑመር ረዲየላሁ ዐንሁ አልዓባስ ጋር ሄዱና ኩንና ነስተስቂ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም يعني نتوسل إلى الله عز وجل برسول الله لا بجاهه برسول الله بنفسه صلوات ربي وسلامه عليه وهو في حي يرزق بهات يالو نبي صلى الله عليه وسلم بساچو አማካይነት የአላህ ረህመት እንዲመጣ ነብዩ ይማጸኑ ነበር። ዱዓውን የሚያደርጉት እሳቸው ናቸው። ለዱዓው ሰበቡ እሳቸው ናቸው። ከዛ ይመጣል። ከዛ ነብዩ ያለፉ ጊዜ ሰለዋቱ ረቢ ወሰላሙ ዐለይሂ አልአባስ ጋር ሄዱና ዝናብ ሲጠፋ ነብዩ ነበረ ዱዓ የሚያደርጉልን። አሁን ደግሞ እርሶ ዱዓ አድርጉልን ዝናብ ሊዘንብ ዘንዳ የነብዩ አጎት ነውና አሏቸው። ህዝቡን ይዘውጡና ሜዳ ላይ ዱዓ አደረጉ። ዝናብ ዘነበ። አሁን እዚህ ጋር ተወሱል በአምዋት ይበቃ በነበረ እንደ ጥያቄው ሙታኖችን በገሌ መጀን እያሉ እነሱን እንዳማላጅነት ማቅረብ በቂ በነበረ ይቻል በነበር ሐቢቢ በወቅቱ እሳቸው አልዓባስ ጋር ከመምጣት ዑመርም ሆኑ ሌሎች ሰሃባዎች የነብዩ ቀብር ሰለዋቱ ረቢ ወሰላሙ ዐለይሂ አጠባቸው ለከለ እዛው አይደል? ለምን ቀብራቸው ጋር አይሄዱም ነበር? ዝናብ በሚጠፋበት ጊዜ ዶትሮውን እርሶ ነበር ዱዓ የሚያደርጉ የነበሩ። አሁን ደግሞ ሙተዋልና ህዝብ እያለቀ ነው ያለው ባሉበት ሆኖ ዱዓ አድርጉ ለምን አይሉም ነበር? ባንቱ መጀን ባንቱ ይሁንብህ አላህ ዝናብ ያዝንብብል ብለው እኮ ዱዓ ማድረግ ይችሉ ነበር። ዑመር ረዲየላሁ ዐንሁ ሌሎችም ሰሃባዎች ይችሉ ነበር። እንደዛ ግን አላደረጉም። እንግዲያውሳ ለነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የቅርብ ቤተሰብ ሊሆን የሚችለው ማን ነው? አጎት ነው። እሳቸው ወጥተው ዱዓ እንዲያደርጉ ነው የተደረገው። ፈሊላሊክ አሁንም እኛ ታላላቅ አላህን ይፈራሉ ብለን የምናስባቸው ዑለማዎች ያሉ እንደሆነ ተቅዮች ዑለማዎች ሆኑም አልሆኑም ወራዕ ያላቸው ሙእሚኖች ናቸው፣ ሳሊሆች ናቸው፣ ደጋጎች ናቸው ተብለው የሚታሰቡ ሰዎች ካሉ በአካባቢያችን በአገራችን ለቸገረን ነገር እነሱ ጋር ሄደን ዱዓ አድርጉ። እንደዚህ አይነት ችግር አለ፣ የሀገር ችግር ምን የግልም ይሁን የቡድን ችግር አለና ዱዓ አድርጉ ብሎ ማለት ይሄ በዱዓቸው ነው ተወሱል እንጂ በራሳቸው አይደለም። ከሞቱ በኋላ ግን አንቱ ወልይ ነበርኩ፣ አንቱ ነብይ ነበርኩ፣ አንቱ ፍላን ነበርኩ፣ አንቱ ፍላን ነበርኩና በአንቱ መጀን አላህ ይብቃን ብሎ ማለት ሸርዓን ሚዛን የለውም። እንደውም ወደ ሽርከል አክበር የሚወስድ አደገኛ ነገር ነውና ጥንቃቄ ያስፈልጋል። ሌላው ሴት ልጅ ቀብርን መዘየር ይፈቀድላታል ወይ? ነው ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ፊ ሰድር الاسلام ገና እስልምና ሃይማኖት መጀመሪያው አካባቢ ላይ ቀብርን መዘየርን ከለከሉ። ለምን ከለከሉ ያልክ እንደሆነ ሴት ወንዱ ወደ ቀብር እየሄደ ይሄ ጣዖታውያኑ በዘመኑ የነበረው ጣዖታውያን ኢላ የውም القيامه የሚኖር ከጣዖት ጋር ትስስር ያለው ሙስሊምም ይሁን ምን ከቀብር ጋር ያላቸው አላቃ በጣም የጎላን በሞተው ሰው በወልይ ነው ነብይ ነው ምናምን ነው በሚል አፈሩን መብላት አፈሩን መሸጥ ቀብሩ ላይ ሄዶ ጠዋፍ ማድረግ ቀብሩ ላይ ሄዶ መማፀን ምናምን በዚህ የተተበተበ ነው እስካሁን ድረስ ኢላ የውም القيامه ይሄ ነው የሚቀጥለው። እዛ መካ ዙሪያ ላይ የነበሩት ሙሽሪኮች መዲናም ይሁኑ የትም አካባቢ ላይ የነበሩት አይሁዳውያኖቹ ሙሽሪኮችም ከቀብር ጋር የነበራቸው ትስስር የጎላን ሙታኖች ቀብራቸው ውስጥ ሆነው ይፈልጣሉ፣ ይቆርጣሉ፣ ይሰጣሉ፣ ይከለክላሉ የሚል እምነት ነበራቸው። ገና እስልምና ሃይማኖትን እንዳዲስ ተቀብለው ባሉበት ዘመን ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ከቀብር አልላቀቅ ያሉ ጊዜ ቀብር መዘየር ክልክል ነው ብለው ከለከሉ። አሁን ሰሃባዎቹ
የተውሂዳቸው እየጎለበተ እስላማቸው እየጸና ሲመጣ ምን አሉ ኩንቱ ነሃይቱኩም عن زيارة القبر فزوروها فإنها تذكركم الموت قبر እንዳት ዘይሩ ከልክያችሁ ነበር ዘይሯት ካሁን በኋላ ለምን ሞትን ታስታውሳችኋለች አለ ሞትን ታስታው አከባድ የሆነ ነገር ነው ሐቢብ እኔ በሐብት በጤንነት በስልጣን በልጆች በተለያየ ነገር ተብብሎ አኸራን የረሳ እኔንም ጨምሮ በወር አንድ ጊዜ እንኳን ቀብር ለዘይር ብሎ ቢሄድ የዚህ ሐዲስ ማዕናው በደንብ ይገባል فإنها تذكركم الموت موتن ታስታውሳችኋለች ሞት ደግሞ عظيم اللذات አሏት ነብዩ ሰለላሁ ዐለይሂ ወሰለም ደስታህን ይሄ ዓለማዊ ህይወትን እያጣጣምክ ያለውን ነገር በሙሉ እምሽክ አርጋ የምታጠፋና የምትሰባብር ነገር ይሏል ሞት ናት አሏት ነብዩ ሰለላሁ ዐለይሂ ወሰለም فلذلك ትላንትና ካንተ ጋር በአለባበሱ በአሰራሩ በልጆቹ በሀብቱ በስልጣኑ የኮራና የተከበረ የታፈረ ሰው ካንተ ጋር አብሮ ሲንቀሳቀስ የነበረው ጓደኛ አሁን አፈር ለብሶ ስታየው ሄደ ቀብር ላይ ሲዘይረው ኦ ለካ እንዲህ ናት ዱንያ ብለክ ካለህበት ዓለም ኢባዳ ላይ ካለህ በደንብ ኢባዳ ላይ እንድትበረታ ኢባዳ ላይ መዘናጋት ያለህ እንደሆነ ደግሞ እንደ አዲስ ራስክን እንድታድስ ተሐድሶ በጣም ያደርግልሃል ቀብርን መዘየር فلذلك النبي صلى الله عليه وسلم ቀብርን ዘይሩ ሞትን ታስታውሳችኋለችና ሞትን የሚያስታውስ ሰው ደግሞ ሁሌ ከአላህ ጋር ያለው አላቃ ቀብሩን እያሰበ ነው የሚያወራው ቀብሩን እያሰበ ነው የሚሰራው ቀብሩን እያሰበ ነው ኢባዳ የሚያደርገው ቀብሩን እያሰበ ነው ወንጀልም ሲሰራ ሞት እንዳለበት ያቃታ አይረሳትም ከሞቱ ዓለም ከራቀ ግን አደጋ ነው ይዞት ይጠፋል ከሞትም በኋላ ስላለው ሀያትም ይጨነቃል በቃ ሞት ውስጥ ከገባ ሙስሊም የሚባለው መቼም አንድ ሰው ከሞት በኋላ ህይወት አለ ብሎ የሚያምን ነው እሱን ያላመነ እንደሆነ ሙስሊም አይደለም ከሞት በኋላ ህይወት አለ ብሎ ካመነ ነፍስያ ደግሞ በዓለማዊ ጥቅምና በዓለማዊ ጣዕም ውስጥ ገብታ ስታበቃ ሞትን ታስረስተዋለች አኸራን አይደለም የምታስረስተው ከሞት በኋላ ያለውን ህይወት አይደለም የምታስረስተው ሞትን ራሱን ነው የምታስረስተው አይ فجزاكم الله خير استاذ الله يطبقልን ኢንሻአላህ ተመልካቾቻችን የዛሬው የደርስና የጥያቄና መልስ ፕሮግራማችን እዚህ ላይ ይቋጫል ኢንሻአላህ ጥያቄዎችን መጠየቅ ስትፈልጉ በዋትስአፕ እና በቴሌግራም አድራሻችን ኢንሻአላህ ጥያቄዎችን መላክ ትችላላችሁ ኪታቦችን ይዘን ኢንሻአላህ በየሳምንቱ የሚኖረን ፕሮግራም አብረን እየቀራን እየተከታተልን መቆየት ይኖርብናል السلام عليكم ورحمة الله وبركاته وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بالبينات والزبر وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون